ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ የማሳያችሁ ሀዲቃት ሰላም ይባላል። ሪያድ ዋናው ከተማ ትልቁ ሀዲቃ ነው። እቺ ደግሞ የምታዋት ምንድናት? ኤሊ ትባላለች። ኤሊ ሀገራችን እቺ ድንጋይ ልብስ ያላት ማለት ነው። ውስጧ ፎቁና ከላይና ከታች ድንጋይ ነው ልብሷ። እቺ ደግሞ አረቦቹ በጣ ይሏታል። በእኛ አሞራ መሰለችኝ። እና ይሄ ደግሞ በቃ ውሃን ባህሩ ነው። እነኛ አሳዎቹ ናቸው። ትልቁ አሳ ይኸውላችሁ ቀዘምዘም ይላል። ይሄ ትልቁ አሳ ነው። እነኚህ ትንንሾቹ ናቸው። ዋያው ሲያስፈሩ ብታው። እና ይኸው ይህ አባታቸው ነው። ውር ውር ይላል። እያስተናገዳቸው ነው። እና ባህሩ ይሄን ይመስላል። ሪያድ ያላችሁ እየሄዳችሁ ፈታ በሉ። በጣም ደስ ይላል። ጭንቀት ሀሳብ ያለበት ሰው ቀለል ይለዋል። በቃ ችግሬን ረሳሁበት ታውቃላችሁ። እዛ ሄጄ ፈታ ብዬ መጣሁኝ እና ይሄን ይመስላል። በቃ በጣም ነው የሚያምረው፣ ደስ ይላል። ትልቅዬ ሀዲቃት ሰላም ነው። ሀዲቃት ሰላም ይባላል። የእውነትም ሰላም ያለው ቦታ ነው። ይሄን ይመስላል። ይሄ ደግሞ ውሃው ነው። ባህሩ ነው። ይሄ ባህሩ በነገራችን ላይ በጣም ትልቅ ነው። እኛ ዛሬ ስለሄድን ሮብ ስለሄድን ሐሙስ ነው ጀልባ ያለበት እና ጀልባ ላይ ልንወጣ ፈልገን ዛሬ ዝግ ነው አሉን። የወመል ከሚስ ተአዱ አለን። ሐሙስ ኑ ጀልባ ላይ መሄድ ከፈለጋችሁ አሉን። ያው እኛ ትንሽም ርቀት ስላለው ያው መሄድ አላማውም ያለን አይመስለኝም። ከሄድን አሳያችኋለሁ። ከተመቻችሁ ከስር ጻፉልኝ መልሳለሁ። በቀጣይ ደግሞ የምታዩት ካለ አሳያችኋለሁ። ውሃው ነው። ባህሩ በነገራችን ላይ በጣም ትልቅ ነው። በጣም ነው የሚያምረውና ሀሳብ ያስረሳል። በጥቅሉ ምግብ ቤቶች አሉ፣ ካፌዎች አሉ። እንደገና ኳስ ምናምን የሚጫወቱበት አለ። ይሄ ደግሞ ያው ሳሩ ምናምን ዛፎቹ በጣም ደስ ነው የሚለውና ያው በየቦታው ዘበኛ አለ። እንደዚህ ቀለጥ ምናምን እንዳንሰራ የሆነ ስህተት ምናምን እንዳይሰራ ጠባቂዎች አሉ፣ ብዙ ጠባቂዎች አሉ። ያው ዛፎቹ ምናምን ደስ ይላል። ብቻ ኢትዮጵያ ነው የሚመስለውና አየሩ ምናምን ደስ ይላል። በጣም አሪፍና ማራኪ ምን ነው ባየሁት የምትሉት ቦታ ነው። ያው እየሄዳችሁ ተዝናኑ። ሪያድ ያላችሁ ብዙም አይርቅም፣ ፈታ በሉበት እና ይሄን ይመስላል። በጣም ደስ እንደሚላችሁ እርግጠኛ ነኝ። ሀሳብ አስተያየት ካላችሁ ከስር ጻፉልኝ። በሚቀጥለው ደግሞ ሌላ ቪዲዮ አመጣለሁኝ። እስከምንገናኝ ሰላማችሁ በዝት ይበልልኝ እና ያው በተረፈ እዩ እንግዲህ ቪዲዮ እስከሚያልቅ ድረስ ያው ብዙ ቪዲዮ ነው የቀረጽኩት። እዩት። የተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ያው ጀማሪ ነኝ። ደግሞ በበለጠ ሌላ ሰፋ ያለ ቪዲዮ ይዤ እመጣለሁኝ እና ይሄ ደግሞ ያኔ ከስር ባህር ነው። በነገራችን ላይ ከስር ባህር ነው፣ ከላይ ድልድይ ነገር ነው። ሰው በባህሩ መካከል የሚሄድበት ማለት ነው። ሰው አሪፍ ቪዲዮ ነው። በጣም ይመቻል። በጣም ደስ ይላል። ያው እኛ ስራ ስለሌለን በትርፍ ሰዓታችን ዘና እንበል ብለን ወጣን። ሻወር ምናምን ራቅ ይላል፣ እኛ ካለንበት ይርቃል ትንሽ እና እዛው ሰፈርም ያላችሁ ትኖሩ ትችላላችሁ። አያስፈራም። መያዝ ምናምን የምትሉ ካላችሁ ምንም ነገር የለም። ሰላም ነው ሀገሩ። እየሄዳችሁ ተዝናኑ፣ ፈታ በሉ፣ ጭንቀታችሁን አስወግዱ። በነገራችን ላይ እዚህ ሀዲቃት ሰላም ውስጥ ብዙ ሀበሾች አሉና አንደኛዋን ብቻ ነው ያወራኋት። አንቺ ሀበሻ ብዬ ስላት ወየ ያለችኝና የተሳሳቅን ነበር። እና ብዙ ልጆች አሉ ግን ማውራት አይፈልጉም ታውቃላችሁ። የሆነ እንደማይታወቅ ነገር ምናምን ብለው ነው እንትን የሚሉት እና ብዙ ልጆች አሉ። እና ቤተሰብ ላይክ ሼር ጀልባው ነው ታውቃላችሁ። ኮመንት አስቀምጡልኝ። ዋናው ጀልባ ሳይሆን በጣም እንትን ነውና ያው መቻችሁ በቃ